አብርሽ አድናቂ ነኝ። እሺ በጣም አድናቂ ነው። ወዶ አይስቁ ይላል ያገሬ ሰው። በጣም ነው እንዴ ገለቴ የተቃጠልሽው? በጣም ነው እንዴ የተናደድሽው? ጉድ እኮ ነው። ምን ነው አደንቀዋለሁ ብላ መጥታ ብትገመጭጨው ብርቅ ነው እንዴ? አንቺም እኮ ትላንትና አደንቀሃለሁ ስለተከፋ ከጎንህ መቆም ወይም ከጎንህ መሆን እፈልጋለሁ ብለሽ ስትመጪ ያላስፈላጊ ተግባራቶችን ስተገብሪ ከሱ ጋር እንዲህ ነበር ሩታና ያናደርሻት የነበረው ማለት ነው። ያው በሰፈሩት ቁና መሰፈር አይቀርም አይደል አባባሉ የሚባለው። ያው አንቺም ትላንትና የሰራሽው ነው ዛሬ የተከፈለሽ ማለት ነው ገለቴ። እንዲህ ከምትቃጠይ ከምታሪ ማለት ነው። እንዲሁ ንቀት መሆኑ ነው ንቀት መሆኑ ነው። ፍቅረኛዬ ነው ወይም እጮኛዬ ነው ያላልሻት ማለት ነው። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ጉድ እኮ ነው። ምን ነው የአራት ልጆቼ አባት ነው አልሽስ አንቺ ሴትዮ ማለት ነው። አረ ላይክ እያደረጋችሁ ከኔ ጋር ሆኖ ሰብስክራይብ አድርጉ። ይሄ የዩቲዩብ ቻናል ምን ሆናችሁ ሰብስክራይብ ማታረጉት? ምን አለበት 1000 ብታስገቡኝ ይሄም የዩቲዩብ ቻናሌ ማለት ነው። ሌላው ሩታዬ እንግዲህ በዚህ ሰሞን ጠፍታለች፣ 2 ቀን ሆኗታል። ብዙዎቻችሁ የሩታ መጥፋት አስጨንቋችኋል። ልዕልቷ የት ናት? ነብሯ የት ጠፍታለች? እኛ እሷ ብቻ ደህና ትሆንልን እንጂ ለምንድን ነው እያላችሁ ትገኛላችሁ ማለት ነው። ስለሷም አንዳንድ ነገር ልናገር እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አያልቅበት ቪዲዮ ነው ማለት ነው። አቶ አያልቅበት እንግዲህ ትላንትና ከሜዳው አህያው ወይ ደግሞ ከውሽማው ጋር መጥተው ነበረ ማለት ነው። ትላንትና እንግዲህ ውሽማውን በዚህ ልክ እንደዚህ ቅጥል ርር ብላ ልታለቅስ አልቅሳለች። አልቅሳለች ማለት ነው። አንብታለች። ለምን ውሽማው ሊወሰድብኝ ብላ በሰቀቀን ልትሞት ማለት ነው። በሰቀቀን እሷ የመጠችበት አመጣጦ ስለምታቅ እሷ ቢጤ ደግሞ ሁለተኛ ውሽማ መጥታ እወደዋለሁ አፈቅረዋለሁ ስትል እርር ቅጥል አፈቅረዋለሁ ብላለች። ኧረ ቀለሟ ቀስ አይወደዋለሁ አድናቂው ነኝ አንዴ ጉንጩ ልሳመው ስትል በዚህ ልክ እንደዚህ እርራለች ማለት ነው። ምንድነው የምትናደጅው? እንዶ በሰው ባል መናደዳለ እንዴ? ምን ነው አላገባሽ? የሰማንያ ባልሽ አይደለ? የልጆችሽ አባት አይደለም? በዚህ ልክ ቅጥል ርር ያደረገሽ ምንድን ነው? እንዲህ ከምትቃጠይ እንዲህ ከምታሪ ማለት ነው። አድናቂው ነኝ እወደዋለሁ ልሳመው ስትልሽ እኔ እዚህ ጋር የቆንኩ ሰው አልመሰልኩሽን ከምትያት እኔ እኮ እምወደው ፍቅረኛዬ ነው ብትያት አይሻልሽም ነበረ? ንቀት መሆኑን ነው እንደዛ ሳትያት ያለፍሽው። ተናንቀን ነዋ ተናንቀን ነው ወይስ በእግረ መንገድ ይታወቅልን ነው ያላችሁት ማለት ነው። አንቺም ይሄን ዘረጦ ጋሽ ያልቅበት ማለት ነው እንድናቅላችሁ ነው። እኛም እኮ ቀድመን አወቅንላችሁ እኮ የእናንተ ስራ ቀድመን ነው። እኔ ልሙትልሽ ያወቅ ነው ማለት ነው። እንደዛ ስትተሻሽ እኮ እንደዛ ስትፈታተቂ ምኑ ከምኑ ላይ ምንሽ ከምኑ ላይ እያሳረፍሽ እዛ አገጩ ጉንጩ እያልሽ ግንባሩ እያሳምሽ እኛ በዛን ሰዓትም እኮ ያንቺ ተግባርና ያንቺ ስራ እኮ ገብቶናል። አዎ ገብቶናል። ግን በዚህ ልክ ብቻ እኔ በጣም ቅጥል ርር ያልሽበት ምክንያት ግን የእውነቴ ነው በጣም ነው የገረመኝ ማለት ነው። በጣም ነው የገረመኝ። አንቺም እኮ ትላንትና አደንቅሃለሁ፣ በጣም ነው ማደንቅ፣ አድናቂ ነኝ፣ እከታተልሃለሁ። አሁን በዚህ ሰዓት በተከፋ ሰዓት ደግሞ ከጎንህ መሆን አለብህ እንደ ኖርማል ጓደኛ ብለሽ እንደዛ ስትፈታተቂ፣ እውነቴን ነው የምልሽ ስትተሻሺ እንደዚህ ነበር የተሰማት ሩታ ማለት ነው። የአብርሃም አንገቱ እንደ ጉንጩ ብብት ስስቢ እውነቴን ነው የምልሽ ሩታ በእንደዚህ አይነት ስሜት ነበር ያለፈችው ማለት ነው። ሩታ የቀመሰችውን ስሜት በትንሹም ቢሆን በመቅመስሽ በጣም ደስ ብሎኛል። ምን አይተሽ ገና ይፈትክሻል፣ ገና ያሽሻል። ምክንያቱም አመጣጥሽ ያስጠላላ፣ ይደብራል። እሱም እኮ ልክልክሽ ነግሮሻል እኮ እውነቴን ነው። ገና በመጣሽበት ሁለተኛው ቀን አለሽ እኮ አዋረድሽ። ስለሱ ማንነት ምንነት ሳታቂ በደንብ ሳትረጂ ምናምኑም ሳታጠ
ልታጠኝ እኮ ነው። በሁለተኛው ቀኑ ስትገመጭጨው አቁመሽ የጥያ ትክል ድንጋይ መሰለ ስትገመጭጨው የነበረው እናቴ እዛ ሀውልት እኮ ነው ያደረግሽው ማለት ነው። ልጁ እንደዛ ስትስሚው የነበረው ማለት ነው። ገባሽ አይደል? አዋረድሽ፣ ቅሌትሽን ተናገረብሽ ማለት ነው። እኔ ሳንኩ ማለት ታዲያ ሌላውም የመጣ በደንብ አርጎ ነው። ምን አባሽ አገባሽ? በደንብ አርጎ ነው የሚስመው። ኮንፊደንስ የለሽም እኮ ከዚህ በኋላ አታርጌ ማለት እኮ መብት የለሽም። አታርጌ ማለት መብት ቢኖርሽ ራሱ እንደዚህ ቀስም ቀስምሽ ይልሻል ማለት ነው። አየሽ፣ በመጀመሪያ ስትመጡ አመጣጣችሁ አሳምሩ የምንለው እኮ ለዚህ ነው። ለምን ሞራል ኖሮሽ ኮንፊደንስ ኖሮሽ እንድትናገሪ ማለት ነው። ገባሽ? አንቺ ትላንትና አመጣጥሽ በሁለተኛና በሶስተኛው ቀን መጥተሽ እንደዛ ስትስሚው ሌላኛውን ሴት መጣ ስትስመው ለምን ማለት አትችይም? አንቺም እኮ ትላንትና እንደዚህ ነበርሽ ይልሻል። በቃ ዋጋሽን ወገብሽን ጭንቅላትሽን ይልሻል። ከዛ በኋላ አፍሽን እንደው በዚህ ዝግት አድርገሽ ነው የምትኖሪ ማለት ነው። ትታሻታለሽ። አረረረረ ያንቺስ ከፋ። ምን አይነት ዋልጌ፣ ምን አይነት እንሽላሊት ነሽ? እውነቴን ነው የምልሽ። አትቃጠይ። በሰው ባል መቃጠል ይቅርብሽ ነው የምለው ማለት ነው። ሌላው ወደ ሩታዬ ወደ ቅመሟ ስመጣ ማለት ነው፣ ወደ ነብሯ ስትመጣ እንግዲህ ስመጣ ጠፍታለች በዚህ 2 ቀን ማለት ነው። ቀደም ፕራንክ ካደረገች በኋላ ቤተሰቦቿን አልመጣችም፣ ተናፍቃለች ማለት ነው። እርግጠኛ ነኝ ዛሬ መምጣቷ አይቀርም ማለት ነው። በጉጉት ነው ሩታዬ የምንጠብቅሽ የኛ ንግስት ማለት ነው። የኛ ንግስት ለነገሩ 2 አመት በሙሉ ጋሻ ያልቅበስ ያስለቅሳት የኖረችውን አክል አሁን ዘና ፈታ እያለች እንግዲህ እረፍት ላይ እንዳለች ነው የሚሰማኝ ማለት ነው። አሁን ያለችበትም ሁኔታ የታወቀ ነው። እርግዝና ስለሆነ ብዙ እረፍትን ያስፈልጋል። እስከ ዛሬ ድረስ እንግዲህ ሳታርፍ ነበረ የ30 ደቂቃና የ35 ደቂቃ እዛ እያቆሟት እንግዲህ ሲያስለፈልፏት የነበሩ ሲያስለቅሷት የነበረው ማለት ነው። አሁን ደግሞ በቤተሰቦቿ ተከባ ዘና ፈታ የምትልበት ሰዓት ስለሆነ ለዛ ይመስለኛል እንግዲህ ቪዲዮ ያልሰራችሁ ማለት ነው። እንግዲህ ምናልባት ዛሬ የምትመጣ ይሆናል። በጉጉት እንጠብቃታለን። ኧረ ሩታዬ እውነቴን ነው የምልሽ፣ ምንም ይሁን ብቻ ልቀቂልን። ዩቲዩብ ሰፈር እኮ እውነቴን ነው በረዶ ሆኗል ማለት ነው። ኧረ ምን በረዶ የሆነ ጥናዥ እየሸተተን ይገኛል ማለት ነው። ጥሩ ሽታ እንዲኖረው ጥሩ መዓዛ እንዲኖረው ነይና ቪዲዮ ስሪልን። እውነቴን ነው። እኔ ልሞትልሽ እንዴ! በዚህ 2 ቀን እኮ ተቃጠልን እናቴ። ከትላንት ወዳ የኔ ትዳር አፍራሽ እሷ አይደለችም ብሎ ሲዝረጠረጥ መጣብን። ትላንትና ደግሞ ጭራሽ የሆነችዋ ሁለተኛው ሸማ ይዞብን መጣ። ስለዚህ እውነቴን ነው ሚዲያው ዩቲዩብ ሰፈር በተለይ በጣም ጥናዥ ብሏል ማለት ነው። ሩታዬ እንደምንም ብለሽ ምንም ቢሆን ቪዲዮ ስሪልን ነው የምንለው ማለት ነው። እንግዲህ በጉጉት በናፍቆት ነው ምን ጠብቅሽ ቅመሟ ማለት ነው። ስመርቷ እውነቴን ነው ስማርት። እሷ ከሌለች እኮ ዩቲዩብ ሰፈር ጥናዥ ነው አልኳችሁ። ጥናዥ። አዎ ሰምተሻል፣ እያንዳንድሽ ማለት ነው። የእሷ ፎቶ ካልተለጠፈ የእሷ የሆነ ነገር አይዲያ ለቀቀል ካላደረገች ማንም ዞር ብሎ የሚያያችሁ የለም ማለት ነው። ዝንብ ነው እንደዚህ ርር የሚልባችሁ ማለት ነው። ዝቡም ራሱ ፎቶዋን ካለጠፋችሁ ወፍ የለም አይደርስም እናንተ ጋር ማለት ነው።